ሰላም እንዴት ናችሁ? የአሮጊት ስኒ ይሄ ነው። አሮጊት መጣጣበት እንደዚህ አይነት ስኒ ነው። ለምን እጇ ትኩስ ነገር ይችላል። አንዳንዱ ደግሞ ለቅንጡ ጆሮ ያለው ነው የሚስ። ጋይስ እንዴት ናችሁ ጓደኞቼ? ወደ ትችት ሄድኩ ቶሎ። ቡና ማፍያ የምችናት ቻት በዚች ነው ማፈላ። ጀበና የለኝም። እውነት ለመናገር ከማንቆርቆሪያ ይሄ ይሻላል ብዬ ይሄው ያያችሁት። በዚህ ነው ማፈላው ጓደኞቼ። ለምን የሌለኝን አለኝ ብል ፊጥጥ ማለት የውሸት በውሸት ፊጥጥ ብሎ ማውራት ጥሩ አይደለም። ስለዚህ በዚች ነው ማፈላ። ጀበና የለኝም። ስራዬን ከጨረስኩ በኋላ በቃ በዚች ለሲኒ ምናምን አፈላለሁ፣ ጠጣለሁ፣ አለቀ። ፔሪድ። እንዴት ናችሁ? ተው ከፍ አድርጉኝ። ተው ይሻላችኋል። ካቻ ምናምን እዛው ነው እኮ የምታረጉኝ እናንተ። ምን ሆናችሁ ነው እንዴ? ለማሚ ሹገር እኮ ትበረታታለች። ምን ሆናችሁ ነው? እንደም ታሳዝናለች። ሲንግል ማም እውነት አበረታቷት። ማሚዬን አበረታቷት እሺ። እስከምትሞለኩስ ድረስ መልኩሳም ትሰራለች ራሱ። ይሄን ወቁ። ከሞለኩሴ በኋላም ትሰራለች። የራሷ ቻናል ነው፣ አትጥለው። እንግዲህ እና ደህና ናችሁ? በተረፈ ሁሉ ሰላም፣ ሁሉ መልካም አለው። ጌታ ይመስገን የፈጠረና አምላክ እሱ የተባረከ የተቀደሰ ይሁን አለ። እና ለቅንጡ አይመችም። የሰው ሀገር የምትሰሪበት የሰው ቤት ማዳም ቅመም። እንግዲህ ቅንጡ ሀገርሽ ላይ ቅንጡ ከፈለግሽ ሀገርሽ ላይ ነው መቀናጠጥ እንጂ የሰው ሀገር ትሰሪያለሽ እንጂ እየሰራሽ ጥሩ ነገር አትለብሽም። ያው ነው ባገኘሽው ነው ቡና የምታፈው ሻይ የምታፈው። ስለዚህ ሀቁን እንነጋገር። ይሄ ነው እና ለማንኛውም ፒስ እያልኩ ለያያችኋለሁ። ፒሳያ ባይ። ወዳችኋለሁ። አበረታቱኝ፣ አርጉት፣ ደወሏል። እቺንም ካርጋችሁ ማሚዬ በርቺ በሉ እሺ።